አንተ ነገር ተማም እንዴ ምኑ ችግር በካታ ስቢው ይቅር እምላለው የተለየ ሰው ልጅ ከመረኝ ነው ምናልሽ ማለት አልገባኝም ማለት እንደንከ አፈቅርሻለሁ ነግሬሃለሁ የማደርገውን ሁሉንም ነገር በእህትነት እንድትወስደው ነግሬሃለሁ አይደል እንዴ በቃ ወንድሜ ነው ስላቀረብኩ ነው እንደ ጓደኛ ስላየው ነው ከምሬ እኮ ምን አይንቀሽም በሰው ብትሆን እንደዚህ እዚህ በኋላ ድጋሚ እንደይን ነገር ልታነሳ ብትሞክር ሰላም እንዴት ናችሁ ውድ የንጋት ቲዩብ ቤተሰቦች እንደምን አላችሁ እኔ ደህና ነኝ እግዚአብሔር ይመስገን ይሁን እንደምታዩት በጣም ደስ ብሎኛል ያው ብዙ ነገሮችን አሳልፌያለሁ እግዚአብሔር ይመስገን እናንተም ደግሞ በጣም ብዙ ነገሮች ሰፖርት አድርጋችሁኛል በሐሳብም በብዙ ነገር ከምሬ ነው በጣም ላመሰግናችሁ ወዳለው ኮሜንት እየጻፋችሁም ብዙ ነገር እያደረጋችሁ ያው ሰሞኑን ትንሽ ጸበል ላይ ነበርኩኝ ጸበል ጨርሻለሁ አሁን እግዚአብሔር ይመስገን ዛሬ ለየት ባለ ቪዲዮ ነው የመጣሁትና ሆነ ነገር ልነግራችሁ ፈልጋለሁ ውስጥ ያለውን ነገር ልነግራችሁ ፈልጋለሁኝ በጣም ከባድ ነው ለመናገርም ግን ልንገራችሁ ያው ዮርዲን እንግዲህ ሁላችሁም ታውቋታላችሁ በጣም ብዙ ነገሮችን እዚህ ህይወትን እንዲህ እንደሆነም ያደረገችኝ ቆሜ እንደሄድ ያደረገችኝ እሷ ናት ብዙ ነገር ሰፖርት አድርጋለች በጣም ብዙ ለፍታለች በጣም የሚገርም ያው ከድሮም ጀምሮ አብረን የተማርነው በጣም ብዙ ነገሮችን አድርጋለች የችግር ከመጣ በኋላ አሁንም ደግሞ በጣም ከባድ ነው ብቻ ለመናገርም ትንሽ ከበደኝ ግን ያው መናገር ስላለብኝ ልናገር ነው ማለት ነው ስለዚህ ዛሬ መናገር ስላለብኝ ዛሬ ልናገር ነው ያው ከድሮ ጀምሮ በጣም ጥብቅ የሆነ ሪሌሽን ነበረን ከተማሪ ያለንም ያው መናገር ትንሽ እዛ ህይወትም ስለነበርኩኝ አሁን ግን ያው ነገሮች ተስተካክለዋል እግዚአብሔር ይመስገን ስራም ጀምሬያለሁ በጣም ብዙ ነገሮች እየተስተካከሉልኝ ነውና ያው ዛሬ ለዮርዲ ቀጠሪያታለሁ ዛሬ ትመጣለችና ከድሮ ጀምሮም ተማሪ ያለንም ለሷ የነበረኝ ስሜት በጣም ከባድ ነበረ ግን ያው ይሄ ነገር ደግሞ አጋጣሚ ነው አጋጠመን አሁንም ደግሞ የችግር ከደረሰብኝ በኋላ በጣም ብዙ ነገሮችን ትሪት ስታደርገኝ በጣም ብዙ ነገሮችን አድርጋለች ከካሜራ ጀርባ ራሱ በጣም ብዙ ነገሮችን ሰፖርት ስታደርገኝ ነበረ በቃ ከባድ ነው ብቻ የሷ ያደረገችልኝ ውለታ በጣም ከባድ ነው ግን ያው አልደብቃችሁም የፍቅር ስሜት አለኝ ስሜቴን ልነግራት ነው ስሜቴን እገልጽላታለሁ ያው በፊትም የፍቅር ስሜት ነበረብኝ ያው ትንሽ ለመግለጽም ከባድ ነበረ ያው ብዙ ነገሮች ሰፖርት ስታደርገኝ ስለነበር ብዙ ነገሮች ስታደርግም ወደዛ ነገር ማስቀንተን ማለቱ ትንሽ ስለከበደኝ ያው ዛሬ ግን ምንም ማድረግ አልችልም ያለኝን ስሜት መግለጽ ስለምፈልግ ያለኝን የፍቅር ስሜቴን መግለጽ እፈልጋለሁ ስለዚህ እዚህ ነው ቀጠሪያት የነበረ እስከምትመጣ ድረስ እዚሁ ነው ቆሜ ያለውኝ እየጠበቅኳት ነው እና ዛሬ ምንም ይሁን በቃ ከተመልካቾች ፊት ከመሬ ነው መግለጽ እፈልጋለሁ ያለውን ስሜት መናገር እፈልጋለሁ ምክንያቱም ያው ሰው አንዲ የሆነ ነገር ተፈጠረ ብሎ ሁሉ ነገር መተው አይቻልምና ብዙ ነገሮች ችግሮች ደርሰውብኛል አሁን ግን ያን ነገርም ደግሞ እግዚአብሔር ይመስገን ከእግዚአብሔር ጋር ራሴን ሪከቨር አድርጌያለሁኝ ራሴን አጽናንቻለሁኝ አሁን ደግሞ ያው ወደዛ ህይወት መግባትም ስለምፈልግ ከድሮም አብረን ስንማር በነበረበት ጊዜ በጣም ብዙ በጣም ከባድ ስሜት ነበረብኝ ለሷ በጣም ጥሩ የሆነ ስሜት ነበረብኝ አሁን ደግሞ ያለው ሁኔታ ደግሞ በቃ አውቶማቲካሊ ቼንጅ ነው ወደ ፍቅር ነው የተቀየረብኝ እንግዲህ እሷ የምትለኝን እሰማለሁኝ እየጠበቅኳት ነው ግን በጣም ፍራስትሬት አድርጊያለሁ በጣም ፈርቻለሁኝ በጣም ነው የፈራሁኝ ከባድ ነው ራሱ እንዴት እንደምገልጽላት ራሱ በጣም ፈርቻለሁ በጣም ነው የፈራሁት እኔ እንጃ አላቅም በምን አይነት ወይ እንደምትረዳው ምክንያቱም አሁን እሷ ሰፖርት እያደረገችኝ ያለው በቃ የድሮ ለዚህ ስሜት አላት ብዬ ኤክስፔክት አላደርግም ግን እስኪ የምትለውን መስማት ፈልጋለሁ ምን እንደምትለኝ ያው በጣም ብዙ መስዋዕትነት ከፍላልኛለች በጣም ብዙ ነገሮች አድርጋልኛለች እኔ ደግሞ ለእንትን አልፈልጋትም ያ ማለት ያው ዝም ብሎ ለጊዜያዊ ለፍቅር ምናምን አይደለም ፈልጋት ቢያንስ የነበረውን ህይወቴንና በጣም ከባድ ህይወት የነበርኩበትን ያንን ለመርሳትም ለቁም ነገርም ነው ያሰብኳትና ምን አይነት እርግጠኛ ነኝ በጣም ከባድ ነው የሚሆንባት አዲስ ነገር ነው የሚሆንባት ግን እኔ ራሱ በጣም እየፈራው ነው ያለ በጣም ከባድ ነው እስኪ እስከምትመጣ እየጠበቅኩ ነው ያለው ወይ ሊና እንዴሽ ወይ ያንሽ ሁሉ ሰላም ሊና አማን ነው ሁሉ ሊና
ያማረብህ ነው። ኧረ እባክሽ እውነት እንዴት ዋልክ? ዛሬ ስራ ውዬ ነው የመጣሁት። እንዴት ነበር እና የስራ ቀን? በጣም ደስ ይላል። በጣም ያምራል። ጥሩ ቀን ነበር። በጣም አሪፍ ነበር። ስራው ተመቸህ? ለመድክ? አዎ በጣም ደስ ይላል። ሰዎቹ ራሱ ደስ ይላል። ኮርቼ ባለው እንዲህ ስላየሁ በጣም ደስ ብሎኛል። ደስ ይላል። እንዴት ነው? በሰላም ነው ጠራኝ? ከዛ ነው የመጣሁትና ታክሲ መንገድ ላይ አላገኘሁም። አይ ያው ብዙ አላስጠብቅም ቤት ስላስጠብቅ ይሰጥ ነበር። ምንድነው ማቀው ዛሬ ካልገባሽም ቢገባውና ሙሽን አስቀምጬ መጣኝ እንዳላስቆመ ብዙ ብዬ ምናምን አልበለሽ። አይ በኋላ ሲል በላለሁ። አንተ በሰላም ነው የፈለከኝ? በሰላም ነው። ምን ችግር አለ እንዴ? አይ ችግር የለም። አይ ምን ልነግረኝ እንደሆነ ለመስማት በጣም ጓጉቻለሁ። ምን ተፈጥሮ ነው? አይ ምንም የተፈጠረ ነገር የለም። እንዴት ነው ታዲያ? ቅድም ራሱ ቴክስት መልስ ጽፌልሽ ነበር። ስልኬ ቻርጅ ላድርግ ነበር አልተመቸኝም እና ያው ስለማገኘ ብዬ ደግሞ ምንድነው ካሜራ ምናምን ምንድነው ዛሬ የተለየ ነገር አለ? በጣም የሆነ ነገር ዛሬ ይኖራል ኤክስፔክት አደርጋለሁ። እውነት ምን ተገኘ? መቼስ ደሞዝ በላው አትለኝም በመጀመሪያ የስራ ቀን ነገረኝ እንዴ ያስፈልገኝ እና ዛሬ በቃ ካሜራ ያለው በቃ አይ ስልሽ በጣም ብዙ ነገሮች አድርገሽልኛል። በጣም ብዙ አንቺ ትሁት ሰው ነሽ። በጣም ለኔ አንቺ ለኔ ያለሽ እኔ ላንቺ ያለኝ ስሜት በጣም ከባድ ነው። ከምሬ ነው። አልገባኝ አላውቅም። እኔ ብቻ ምን የተፈጠረ አዲስ ነገር አለ? እኔ የማላውቀው ነገር? አይ ምን የተፈጠረ ነገር የለም። አዲስ ነገር የተፈጠረ ነገር የለም። ግን ጨነቀኝ እኮ ዛሬ ንገረኝ እንጂ ምንድነው? እኔ እኮ ስራ ቦታ ላይ የተፈጠረ ከዛ ጋር ተጋጭተን ምናምን ተጠብቄ ስራ ቦታ ምንም የተፈጠረ ነገር የለም። ስራ ቦታ ላይ የተፈጠረ ነገር እንደዛ ነው ያስመጣኸኝ። ምንድነው ንገረኝ። ያ ድሮ ተማሪ እያለን ነበርኝ ላንቺ ቦታ ታውቂያለሽ። በጣም ላንቺ አሪፍ ቦታ ነበር። ላንቺ ታውቂያለሽ። አሪፍ ቦታ ነበር ማለት ነው። አዎ በጣም አሪፍ ስሜት ነበር ላንቺ ነበረኝ። ያ ማለት ብዙ ነገሮችን አልፌያለሁ ታውቂያለሽ። ገብቶሻል? ያው የነበረኝ ስሜት አንቺ ላትረጂ ትችያለሽ። ከዛም በኋላ ደግሞ የተፈጠረ ነገር አለ እና አሁን ደግሞ ከድሮ በበለጠ ደግሞ አሁን ያለው ስሜት ላንቺ ያለው ስሜት ትህትናሽ በቃ ከምሬ ነው። አንቺ ከሁሉም የተለየ ሰው ልጅ ከምሬ ነው የምናልሽ እና በቃ የሁሉ ነገርሽ በሙሉ ሳብኝ በቃ አሁን ነገሮች ምን ተስተካክለውልኛል። በጣም ብዙ ነገሮች ታውቂያለሽ። ህይወቴ ሁሉ ተመሰቃቅሎ ለህይወቴ ራሱ እንደዚህ እንድኖር ያደረሽኝ ማለት በጣም አውቅ አሰብክብኝ። ልትነግረኝ የፈለከው ነገር ምን እንደሆነ ግልጽ ነው እንጂ ግራ እያጋባኝ ምን ነገር እንደፈለክ ግልጽ ታደርጊኛለህ? አዎ ግን ምን መሰለሽ በጣም ብዙ ነገሮች አንቺ የምታደርጋቸው ነገሮች ያደረግሽልኝ እንኳን ለኔ ለተመልካቾች ራሱ በጣም ብዙ ነገሮች መልካምነትሽና ብዙ ነገሮች ያደረግሻቸው ነገሮች በሙሉ እንኳን ለኔ ነውና ለተመልካች ስበሻል። እና ያንቺ ትህትና ያንቺ በጎ ሰው መሆንሽ የተበላሸውን ህይወቴን ትቀይረዋለሽ ብዬ ኤክስፔክት እያደረኩ ማለት አልገባኝም። ማለት ምን ማለት እንዳለብኝ ትግል አላውቅም። ማለት ጭራሽ ግራ እያጋባኝ ነው። እንዳልረዳ እያደረኩኝ ነው። ምን እንደምታወራ ስለምትከታተል አልገባኝም። አታውሳስበው ነገሩን። ልትነግረኝ የፈለከውን ነገር ቀለል አድርገህ ንገረኝ። አይ ስልሽ በቃ ምን ልበልሽ ባንቺ ያለኝ ፍቅር ስሜት ተረጋግጥ ከታ ምንድነው? አፈቅርሻለሁ። እየቀለድክ ነው? ከምሬ ነው የምነግርሽ። እየቀለድክ ነው ነው? ከምሬ ነው። እኔ ባለፈውም ያንን አበባ ስትሰጠኝ እንደዛ አይነት ነገር እንደማይመቸኝ ላስረዳ ሞክሬ ነበር።
ስለምን ነገር የምታወራው? ቆይ ምንድን ነው የምታወራው እንዴ? እኔ እኮ አንተ ነኝ። ስለምን ፍቅር ነው የምታወራው? አይ እኮ ዝም ብዬ እንትን ለማለት ፈልጌ አይደለም። ማለት አንቺ ለመጉዳት ወይም ደግሞ ጊዜ ምናምን አይደለም። ቢያንስ የወደፊት ህይወቴ የተበላሸ እንድታቆኝ ስለፈለኩ። ሄኖክ ምንድን ነው የምታወራው? የምታወራው ነገር ግን ታውቀዋለህ። እኔ እንደዚህ እንድታስበኝ አልፈልግም። እንዴ ነግሬሃለሁ። የማደርገውን ሁሉንም ነገር በእህትነት እንድትወስደው ነግሬሃለሁ አይደለ እንዴ? ከመጀመሪያው አንተ እንደዚህ ነገር ማሰብ የጀመርከው ምንድን ነው የምታወራው? እየቀለድክ አይደለም አይደል? እየቀለድክ ነው። አንተ ነገር ካንተ አልጠብቅም ሄኖክ። ገና ስለቀረብኩ እንደ ቤተሰቤ ስላየው የማደርጋቸውን ነገሮች ሁሉ በሌላ ነገር ተረጎምኳቸው ማለት ነው። እንደዛ እኮ አይደለም። እና ምን ማለት ነው? በቃ ምን ችግር አለ? ማለት ለጊዜው ህይወት ምናምን አይደለም። እኔ ህይወቴን እንድታስቀጥይልኝ የተበላሸውን ህይወቴን እንድታስተካክይልኝ ከሚል አንፃር ያለሽ መልካምነትሽ ሁሉ ነገር ስለሳበኝ ነው እንጂ አንቺን ለማስቀየም ፈልጌ አይደለም። ከዚህ በላይ እንድታወራ አልፈልግም። ሰምተኛል? እንደዚህ ነው ሰዓት መስለኝም ነበረ ሄኖክ። ሰማኛለህ? እንደዚህ ስላሰብክ እኔ በዚህ መንገድ ስላሰብከኝ በጣም ነው ያዘንኩብህ። እሺ ይሄን ካንተ አልጠብቅም። እኔ ሁለተኛ በቃ ወንድሜ ነው ይይ ስላቀረብኩ ነው እንደ ጓደኛ ስላየው ነው። ምን አይንቀሽም? በሰው ብትሆን ነው እንደዚህ የምታስበኝ አይደለም። በቃ ምንም ነገር ተሰደኝ ምን አይደለም። ይርዲ አልፈልግም። ነው ይሳበኝ ከምሬ ያደረግሽልኝ ነገር መጀመሪያም ነግሬሃለሁ። በዚህ መንገድ እንዳታስበኝ። እኔ እንደ ወንድሜ እንደማይ በጣም እንደምወደው ጓደኛ እንደማይ ነግሬሃለሁ። በቃ ከዚህ በላይ መስማት አልፈልግም። ከዚህ በኋላ ድጋሚ እንደይን ነገር ልታነሳ ብትሞክር አጠገቤ እንዳትደርስ ድጋሚ ማለት ነው። ሰምተኛል አይደል? ዮርዲ እንዳነከኝ ዞር በልኝ ከጠገቤ። ሰማኛለህ? ጭራሽ እንዳንቆራረጥ ያማን ያንተ እንዳነከኝ ሰምተኛል? ድጋሚ እንደይን ነገር ለማድረግ ብሞክር አንቺ ነገር ተማም እንዴ? ምን ነው ችግር? በካታ ስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው በቃ አታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው